ተከታዮቻችን ዛሬም በተለየ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬም ደግሞ ባበደ ቪዲዮ ባበደ ኢነርጂ ተመልሼ መጥቻለሁ ማለት ነው። አውቃለሁ በጣም እንደጠፋሁ እግዚአብሔርን። የባለፈው ቪዲዮ ምን ነበር ብዬ ሰሩላችሁ? ቺፕስ ነው ሬስ አረግ ነው አይደል የሰሩላችሁ? እና አንድ ወር ሞታል ማለትም ከአንድ ወር በፊት ነው እሱ ቪዲዮ ሰሩላችሁ ማለት ነው። አንድ ወር ብሎ ሰው ቪዲዮ አይሰራም እያላችሁ እንደሆነ አውቃለሁና ዛሬ ደግሞ ባበደ ቪዲዮ ተመልሼ እላችኋለሁ ማለት ነው። ዛሬ ምንድነው የምናደርገው? ፀጉሬ እንደምታዩት ይሁት ፀጉሬ በደንብ አሳያችኋለሁ። በቅብርር ብሏል ለማቤት እንዲሁት ይሁት በጣም የተንጨባረረውና ፀጉሬን መላልለው ነው ልቆረጠው ማለት ነው። እና የት ነው የምትቆረጠው ካላችሁ እኔ ደግሞ እዚህ አዳማ ውስጥ ነው የምገኘው ማለት ነው። እና ቀጣይ ማለትም ነገ ምንድነው እሮብ ወደ አዲስ አበባ ስለምሄድ እና በዛው ፏብዬ ነው ፀጉሬን ፏብዬ ስለምሄድ ዛሬ ግዴታ መቆረጥ አለብኝ ማለት ነው። ለዛ የት ነው የምትቆረጠው ካላችሁኝ ሀብትሽ እዚህ አዳማ ውስጥ የሚኖር ሰው ሀብትሽን የማያውቀው ሰው አለ ግን እማቤቴ እናንተ ሀብትሽን ካላወቃችሁት እናንተ ያዳማ ነዋሪ አይደላችሁ። ባይዘው የሀብትሽ አካውንትን እዚህ ጋር አስቀምጥላችኋለሁ። ፎሎ አድርጉት። በጣም ጎበዝ ልጅ ነው። የድሮ ደንበኛዬ ነው። እሱ ጋር የምንቆረጠው ማለት ነው። እና እስቲ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይሄን ቪዲዮ ጀምሩ እላለሁ። ባይዘው ይሄ ቪዲዮ 1000 ቪው መግባት አለበት። 1000 ቪው እግዚአብሔር ይኸው እኔ ከእናንተ ተጠብቃለሁ። በቃ 1000 ቪው ይሄ ቪዲዮ እንዲያገኝ ይፈልጋሉ። እባካችሁ ሼር እያደረጋችሁ ምታቆሶ ምናምን እያዳረሳችሁ ይሄን ቪዲዮ 1000 ቪው አስገቡልኝ ማለት ነው። እና በቃ እንደዛ መመላችሁ ባይዞቢ ቁርስ አልበለውም። ቁርስ ምናምን ውጪ ነው የምንበለውና የምንበለው ምናምን አሳያችኋለሁ። ባይዞቢ ማነው ማርያም ቃል እገባላችኋለሁ ከዚህ በኋላ እንደዚህ አልጠፋም። መቼም እንደዚህ በቃ አልጠፋም። እመቤቴ ሳላቅ ነው የጠፋሁት። ሳታወቂ ቪዲዮ ሳይው አንድ ወር ይላል። በስመ አብ አሁን ይሄን ቪዲዮ ተነስቼ መቅረጽ የጀመርኩላችሁ በጣም ደንግጬ። ባጃጃችን መጣ ይላል ታም አድርጉ ዘ ደህና አደርክ ፋሚሊዎች አሁን 5:25 ነው ማለትም 5:30 ማለት ነው። ባይዞቢ ማኑ ቀጥታ ከቤት እንደወጣን እዚህ ገነች በርፊው ነው የመጣ ነው ማለት ነው። እና እዚህ የምናደርግ ነው ምግብ አዛለች ቢዩኒካ ምግብ አዛለች እና ምግቡ እስኪመጣ እየጠበቅኩኝ ነው ማለት ነው። አሁን እኔ ቁርሴ ነው የምበለው ግን ሰዓቱ የምሳ ሰዓት ነው። ኦሬዲ 5:50 ምናምን ይሆናል ስገምት ማለት ነው። እና ምግቡ እስኪመጣ እየጠበቅን ነው ማለት ነው። ሲመጣ እንገናኝ። ቁርሳችን ደርሷል። ወዲያው ነው የመጣው ማለት ነው። እስቲ ላሳያችሁ። ማርያም ፈጥሮ ይጣፍጣል። ከመለቡ ፈጥሮውን ነው የወደድኩት። አሁን ወደ ሀብትሽ ጋር እየሄድን ማለት ነው። ወደ ፀጉር ቤቱ ጋር ወይ ያው እዚህ ጋር ነው ሀብትሽ ነው አየሁት። ባይዞቢ አድራሻው የት ነው ካላችሁ ከተስፋዬ ኦሎምፒክ ፊት ለፊት አንደኛ ፎቅ ላይ ሀብትሽን ማግኘት ትችላላችሁ ማለት ነው። ሀብትሽ ጋር እየመጣች ተቆረጡ ያበረ ቆረጡ እንደዚህ አስመስሎኛል። ዶንት ፎርጌት ላይክ ሼር ሰብስክራይብ
እንደዚህ ፏ ማለት ከፈለጋችሁ ተስፋዬ ኦሎምፒክ ፊት ለፊት አንደኛ ፎቅ ላይ መምጣት ትችላላችሁ ማለት ነው። መታችሁ እንደኔ ፏ በሉ እና የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ